Oni Jujutsu. Bukate Hendina ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ኧረ እባክህ እናቴ ትሙት ያገር ነው እንዴ? ምርጥ ነው። ኧረ አውሪስ አያገኝም። ጆኒ ና ብያለሁ። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው አይሻልም? አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስራ ነው የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበተች አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴ። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማው? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች ካሉብኝ በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር፣ ስንፈት ይዞኝ ነው። ጉልበቴን ብለህ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባሽ ሄድልኝ። አከራል እንዴ ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆንም። እውቀትና ገንዘብ ተዘጋጅታችኋል? ዝግጁ ማን ጀምረው? እኔ ጀምሯለሁ። ትፈጥናለህ? ጀምር። እሺ ተሻረዬ፣ እኔ ሁሌም ቢሆን ከእውቀት ጎን ነኝ። ምክንያቱም እውቀት ከሌለ ባዶ ነህ። እውቀት የማያልቅ የማይዘፈቅ ሀብት ነው። ገንዘብ ግን ተቆጥሮ ያልቃል። አልጨረስኩም። ገንዘብ መተናል ተሻረዬ፣ እናናግርህ ወይ እስኪ ይህቺን ነገር ትንንትል አንዳንዴ። ኧረ ተቸገራችሁ። ምንድን ነው? አያስፈልግም እኮ። ኧረ እሺ እኔ መከራከሪያ ነጥቤ ብዙም መከራከሪያ ነጥብ የለኝም። ጨርሰናል። ኧረ ተሻረዬ፣ እሺ እኛስ ምን እናድርግሽ? ምንድን ነው? አንተ ትቆጥርልኛለህ እውቀት ተጠቅመህ። ያኔ ፍቅር እስኪ እንቀመስ። ያማል አለቃ መርድ ሊኖረው ይችላል ብዬ እኮ ግን ቆንጆ ጠላ ነውስ ይመርቂን የመጣብህ በመድኃኒዓለም ሲያስጠላ በመድኃኒዓለም ለቀም ሊኖረው ይችላል። አንተ ለአንተ ብዬ እኮ አለቃ መርድ ሊኖረው ይችላል። ምን እያደረክ ነው? አለቃ መርድ ነው ቀጥል። አበላስ በላ ልጆች አቤት ልጆች ምን እያሉ የሚሉ ፕሮግራማችን የሽልማት ሰዓቱ ላይ ደርሷል። ቤቢ አይታታል። ግን እቺ ሄሊኮፕተር ትተኩሳለች፣ መብራት አላት፣ በሪሞት ነው የምትሰራው። እስቲ ያዝናያት። በስመ አብ አያተው ቦታ እስቲ ተኩሱብኝ እስቲ። አበማል እንዴ? እሺ ቤቢ እሱን ሄሊኮፕተር ከምንሰጠና የ6 ወር የቤት ኪራይ ከምንከፍልላ የቤት ኪራይ ለነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተተረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18 ሺህ ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረ፣ በጥርዝ 40 ሺህ ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሜ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አይወክልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም፣ ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ ቅድም? አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በ2 ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከ ዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ።
መኪናው አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በገጋ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባ መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ይጋስደር መኪናው አልቻለችም በትንትናለች። ልክ ስንወርድ የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ጥልቅ አልንባቸው ተሰወርን ማለት ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃ እንላለሁ እኔ